ሰላም የኤስ5 ቲዩብ ቤተሰቦች እንደምን አላችሁ? ዛሬ ከቤተሰብ ጋር የእሳት ማንደድ ፕሮግራም ይዘናል። እናም 3 አይነት እንጨቶች ገዝተናል። አንደኛው እንደ ክብሪት ነገር የምንጠቀምበት በጣም ቀጫጭን ሆኖ እንጨት ሲሆን የነዳጅ የጠጣ ነው። ሁለተኛው ደግሞ ከዛ ከፍ የሚሉ እሳቱን ለመጀመር በደንብ የሚያያይዙ ናቸው እና በመካከል ላይ የምንጠቀማቸው ነው። ሶስተኛው ደግሞ በጣም ትልቅ ግንድ የሚያካክል እንጨት ያለበት ነው እና የሶስቱ ዋጋ የተለያየ ነው። ይሄኛው የመጀመሪያው በጣም ትንንሽና ነዳጅ ያለው ያልነው 1 ኪሎ $17 ነው የምንገዛው፣ የአውስትራሊያ $17። ያኛው ሁለተኛው ደግሞ ትንሽ ከፍ የሚሉት 5 ኪሎ $10 ነው የምንገዛው። ያኛው ደግሞ ትልቅ እንደ ግንድ የሚያክል አሁን እዚህ ልጅ እንደያዘው አይነቱ ወደ 15 ኪሎ $15 I'll do it again. Can we have this? You guys been watching this? Yeah. Let me do this. That's my dad's setup. Just so we can I don't know why my dad. Let me say it. This is all me. All me. which is good. Why? Can't take a drink. No, you're not making me do I love you. I love you too. This is playing my funny game. ያምራል ካሜራ ላይ አይ ናሆሜ አፉዬ በጣም ቆንጆ ጊዜ ነው ለልጆቹ የሚሆነው። ተሰባስበው ማሽሜሎ በመጥበስ አብሮ ጊዜ ለማሳለፍ በቤተሰብ ቆንጆ ጊዜ ለማሳለፍ ይጠቅማል። እንደዚህ አይነት ልጆቹ አብረው ከኛ ጋር እንዲጫወቱ ጊዜ እንድንሰጣቸው ይሆናል። ቆንጆ ጊዜ ነበራቸው ልጆቹ ከኛ ጋር በማውራት በመጫወት። Look. That's Aura. Take a photo. ልጆቹ በጣም ጎበዞች ናቸው። እንዴት ማድረግ እንዳለባቸው፣ እንዴት ራሳቸውን ካፍተን ማድረግ እንዳለባቸው በደንብ ያውቃሉ። ይህንን ማየትና ከነሱ ጋር ደግሞ እንደዚህ አይነት ጊዜ ማሳለፍ ለቤተሰብም ለኛም ለልጆቹም በጣም ጥሩ ነገር ነው። Can I have another one? ግን ያስቀምጥልህ እንትን ነው ታልተኛው ልጅ አስተኛው አሁን ተዋናው ለቀደው እንትን ጀምሮ የተጠንቀቃ በስ ይዘን ነው እንደዚህ ለዛሬው እንደዚህ ይመስላል ኑሮ በአውስትራሊያ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑልኝ።